አላህ እነዚህን ሶስት ባሮቹን ሊፈትን ፈለገና መላእክት ወደ እነሱ ይልካል። አላህ የሚፈልጉትን ቢሰጣቸው ምን እንደሚፈልጉ ይጠየቃሉ። የዚህን ጊዜ መላጣው እንደዚህ ይላል፣ እኔ በመላጣነቴ ምክንያት ሰዎች በጣም እያገለሉኝ ነው። ሰዎች ጸጉር ስለሌለኝ እየጠሉኝ ነው። በዚያ ላይ ደግሞ ንብረትም የለኝ፣ በጣም ድሃ ነኝ ሲል ይጠይቃል። የዚህን ጊዜ አላህ የሚያምር ጸጉር ይሰጠዋል፣ ከንብረትም ላም ይሰጠዋል። ከዚያ በኋላ ይህ መላጣ ሀብታም ሆነ። ለምጻሙም እንዲህ ሲል ጠየቀ፣ እኔ በቆዳዬ ምክንያት ከሰዎች ተገልያለሁ፣ ንብረትም ስለሌለኝ በጣም ችግር ላይ ነኝ አለ። ለዚህም አላህ ቆዳውን አሳመረለት፣ ለንብረትም ግመል ተሰጠ። አላህ ይባርክልህም ተባለ። አይነ ስውሩም እንዲህ ሲል ጠየቀ፣ እኔ ለዘመናት ያለ ረዳት ያለ አይን ብቻዬን እየኖርኩ ነው። አላህ አይን ቢሰጠኝ ደስ ይለኛል፣ ንብረትም የለኝምና አላህ ቢያከብረኝ ደስ ይለኛል ሲል ጠየቀ። አላህ አይን ብርሃኑን መለሰለት፣ ከንብረትም ፍየል ተሰጠው። እነዚህ ሶስት ሰዎች ከነበሩበት ሁኔታ ወጥተው እጅግ የከበሩ ባለሀብት ሆኑ። ታዲያ አላህ የእርሱ ባሮች የሆኑትን መፈተን ይፈልጋልና ከዓመታት በኋላ ያ መጀመሪያ እነሱ ጋር ተልኮ የነበረው መልአክ በለማኝ ተመስሎ ወደ እነሱ ይመጣል። ወደ መጀመሪያው ወደ ለምጻሙም ሰው ይሄዳል። አንተ የአላህ ባሪያ ሆይ፣ እኔም እንደምታየኝ ችግር ላይ ነኝ። አላህ ላንተ ውለታ ውሎልሃል። ከዚህ በፊት ለምጻም ነበር፣ አሁን አላህ አከበረ፣ ሀብታምም አደረገ፣ ሁኔታህንም አሳመረልህ። እባክህ ይህን ባደረገልህ አላህ ለምንሃለሁ፣ ተቸግሬያለሁና ለኔም የተወሰነ ሀብትህን ስጠኝ ሲል ይጠይቀዋል። ለምጻሙም አሁን ሁኔታው ተቀይሯልና እንዲህ ሲል መለሰለት፣ እኔ የምታየውን ሀብት ላቤን ጠብ አድርጌ የገነባሁት ነው፣ ከማንም ያገኘሁት እርዳታ አይደለም። እንደምትለውም ለምጻም አልነበርኩም፣ በቤተሰቤም እንደዚህ አይነት በሽታ የነበረበት የለም ሲል ይመልስለታል። የዚህን ጊዜ ይህ ድሃ ለማኝ ውሸታም ከሆንክ አላህ ወደ ነበርክበት ይመልስህ ሲል ይረግመዋል። በመቀጠልም ወደ ሁለተኛው ባለሀብት ይሄዳል። ሁለተኛው ባለሀብት ጸጉሩ በጣም አምሮ ሀብቱ በጣም ተነባብሮ ነበር የደረሰውና አንተ የአላህ ባሪያ ሆይ ታስታውሳለህ? አንተ ድሮ ጸጉር አልነበረህም፣ በዚህ ምክንያት ሰዎች ያገሉህ ነበር። አሁን አላህ ያንንም አንስቶልህ ሀብታምም አድርጎሃልና እባክህ የተወሰነ ሀብትህን ስጠኝ ሲል ይለምነዋል። የዚህን ጊዜ ይህ ሰው በጣም ይናደዳል። እኔ ከድሮም ጀምሮ ጸጉራም ነበርኩኝ፣ ይህንም የምታየውንም ሀብት ላቤን ጠብ አድርጌ የገነባሁት እንጂ ከማንም ያገኘሁት አይደለም ሲል ይመልስለታል። የዚህን ጊዜ ይህ ድሃ ለማኝ ውሸታም ከሆንክ አላህ ወደ ነበርክበት ይመልስህ ሲል ይረግመዋል። በመቀጠልም ይህ ድሃ ለማኝ ወደ መጨረሻው ሰው ይሄዳል። አንተ የአላህ ባሪያ ሆይ እኔ እንደምታየኝ ችግር ላይ ነኝ፣ እባክህ ከሀብትህ የተወሰነውን አካፍለኝ ሲል ይለምነዋል። የዚህን ጊዜ ይህ አይነ ስውር የነበረው ባለሀብት አንተ የአላህ ባሪያ ሆይ እኔ ትላንት በአንተ ቦታ ነበርኩ፣ የአይን ብርሃኔም ጠፍቶ ነበር። አላህ ግን ውለታ ዋለልኝ፣ የአይን ብርሃኔንም መለሰልኝ፣ ሀብትም ሰጠኝ። አንተ የአላህ ባሪያ ሆይ በአላህ እምላለሁ